ጠቅላይ ሚኒስትር መለስ ዜናዊ ለሁለት የፌደራል መንግስት የሥራ ኃላፊዎች ሹመት ሰጡ። በዚሁ መሰረት አቶ ሙክታር ከድር የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ሆነው ተሹመዋል። አቶ ሬድዋን ሁሴን ደግሞ የጠቅላይ ሚኒስትሩ የህዝብ አደረጃጀትና ተሳትፎ አማካሪ ሚኒስትር ሆነው መሾማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የተሰጠው ሹመት የትምህርት ዝግጅትን፣ የሥራ ልምድና የፖለቲካ አመራር ብቃትን መሰረት ያደረገ መሆኑ ተገልጿል። የሥራ ኃላፊዎቹ ከዛሬ መስከረም 26 ቀን 2003 ዓ.ም ጀምሮ መሾማቸውንም ይዘግባል። ወይዘሪት ብርቱካን ሚደቅሳ በድጋሚ ለመንግስት ያቀረቡት ይቅርታ ተቀባይነት በማግኘቱ ዛሬ ከስር ተፈቱ። የፍትህ ሚኒስቴር ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት በላከው መግለጫ እንዳለው ወይዘሪት ብርቱካን ለመንግስት በጻፉት የይቅርታ ደብዳቤ በመጀመሪያ ላይ የተሰጣቸውን ይቅርታ በመካድ የኢትዮጵያ ህዝብና መንግስትን በማታለሌ ከፍተኛ ጸጸት ተሰምቶኛል ብለዋል። ሀና ተማሪ ዝርዝር ተገባላት። ወይዘሪት ብርቱካን ሚደቅሳ መንግስት በድጋሚ ይቅርታ እንዲያደርግላቸው ማመልከቻቸውን ለጠቅላይ ሚኒስትር መለስ ዜናዊ የጻፉት መስከረም 5 2003 ነበር። በደብዳቤያቸውም ከቀድሞ የቅንጅት አመራሮች ጋር በመሆን በፈጸሙት ህገወጥ ተግባር በፍርድ ቤት የዕድሜ ልክ እስራት ተፈርዶባቸው እንደነበር አስታውሷል። ይህን ተከትለውም ለመንግስት ባቀረቡት ጥያቄ መሰረት ይቅርታ ተሰጥቷቸው እንደነበርም እንዲሁም ከዚያ በኋላ ወደ ውጭ ሀገር በሄዱበት ወቅት ግን ያቀረብኩት የይቅርታ ጥያቄ የለም፣ መንግስትን ይቅርታ ሳልጠይቀው ነው የሰጠኝ በሚል ለደጋፊዎቻቸው የተሳሳተና ክህደት ላይ የተመሰረተ መረጃ መስጠታቸውን አምኗል። መንግስትን የፈጸምኩትን ስህተት እንዳርም ተደጋጋሚ ምክር ቢለግሰኝም ይህንንም አለመቀበሌ ሌላ ስህተት ነበር ብለዋል ወይዘሪት ብርቱካን በይቅርታ መጠየቂያ ደብዳቤያቸው። ወደዚህ የገባሁት ደግሞ መንግስት የውጭ ኃይሎችን ተጽዕኖ በመፍራት ሊያስረኝ አይችልም፣ ቢያስረኝም በአጭር ጊዜ ይፈታኛል የሚል የተሳሳተ ግንዛቤ በመያዝ እንደሆነ አመልክቷል። አሁን ግን የተሰጠኝን ይቅርታ በመካድ የኢትዮጵያ ህዝብና መንግስትን በማታለሌ ከፍተኛ ጸጸት ተሰምቶኛል። ከዚህ በኋላም በእንዲህ አይነት የማታለል ስራ እንደማልገባ አረጋግጣለሁ። እናም የኢትዮጵያ ህዝብና መንግስት ይቅርታ እንዲያደርግልኝ እጠይቃለሁ ብለዋል። በማረሚያ ቤት ቆይታዬ በቂ ትምህርት ስለቀሰምኩ ጸጸቴን አይተው ህፃኗን ልጄንና አሮጊት እናቴን እንድጦር ለሁለተኛ ጊዜ ይቅርታ ይደረግልኝ በሚል ወይዘሪት ብርቱካን ከኢትዮጵያ ሬዲዮና ቴሌቪዥን ድርጅት ጋር ባደረጉት ቃለ ምልልስም ይህንኑ አረጋግጧል። ወይዘሪት ብርቱካን አሁን በድጋሚ መንግስትን ይቅርታ ጠይቀዋል የሚል መረጃ ደርሶን ነውና መረጃው ምን ያህል ትክክል ነው? ትክክል ነው መረጃው። ለትምስህተት ወይም ጥፋት ሰርቼ ነበረ ለዚህ ይቅርታ ጠይቄያለሁ። አሁን ይቅርታ መንግስት እንደሚቀበለው ተስፋ አደርጋለሁ። በስተት የተጸጸቻለሁ ማለት ነው። ይሄንን ደግሞ በጽሁፍም አረጋግጫለሁ። ይሄንን ሂደት ሲከታተሉ ለነበሩ የአገር ሽማግሌዎች በደንብ ያረጋግጥኩላቸው ነገር ነው። ባለፈው ይህንን ይቅርታ ጠይቀው ነገር ግን አልጠየቅኩም ብለዋል። አሁን ግን ይቅርታ ጠይቀዋል። ያ ማለት በሰሩት ወንጀል ተጸጽተው ነበር ማለት ነው። ይህ አሁን ሙሉ በሙሉ ወይዘሪት ብርቱካን ዳግም ወደማይመለሱበት አቅጣጫ ይመራሉ። ይህ ይቅርታ ጸጸታቸው ሙሉ ነው ሊባል የሚችል ነው ወይ? አዎ ሙሉ ነው ሊባል የሚችል ነው። ከዚህ በኋላ በሚኖረኝ ህይወት ሙሉ በህግ ብቻ መመራ ጥሩ ዜጋ ሆኜ ለመኖር ውሳኔ አለኝ። በዛ ውሳኔ መሰረት ጸንቼ እንቀሳቀሳለሁ። ምናልባት ከዚህ ቀደም የነበረው ይቅርታ ጋር የውጭ ተጽዕኖ አብሮ ይነሳ ነበር። አሁን ያን ምን ያህል ውጤታማ ይሆናል ብለው ያስባሉ? መንግስት በራሱ ፍላጎት ወይስ በውጭ ተጽዕኖ ይህንን ይቅርታ ያደርጋል ብለው ያስባሉ? እነሱ የሚፈጥሩት ተጽዕኖ፣ እነሱ የሚያደርጉት ጫና እኔም ቢያስፈታኝ ኖሮ 1 አመት ከ9 ወርም የምቆይ አይመስለኝም ነበር። ስለዚህ አሁን ከዛ ጋር የሚገናኝ ነው ብዬ አላምንም የይቅርታ ጉዳይ። የፍትህ ሚኒስቴር በመግለጫው እንዳለው ጠቅላይ ሚኒስትር መለስ ዜናዊ በወይዘሪት ብርቱካን የቀረበውን ማመልከቻ ተቀብለው ለይቅርታ ቦርድ መርተውታል። ቦርዱም የቀረበውን ማመልከቻ ትክክለኛነት በህጉ መሰረት አረጋግጧል። ሂደቱም በሀገሪቱ የህግ የበላይነትን ለማረጋገጥ እየተደረገ ያለው ጥረት አንድ ማሳያ በመሆኑም የይቅርታ ጥያቄውን ለመጨረሻ ውሳኔ ለሀገሪቱ ፕሬዝዳንት መርቷል። ፕሬዝዳንት ግርማ ወልደ ጊዮርጊስም ሂደቱ መንግስት በሀገሪቱ ህግና ስርዓትን ለማስከበር የሚያደርገው ጥረት ሳይጓደል ነገሮችን በትዕግስትና ወደ ሰፊነት ለመምራት የሚያደርገውን ጥረት በመቀጠል ወይዘሪት ብርቱካን በይቅርታ እንዲፈቱ የቀረበውን የውሳኔ ሐሳብ አጽድቋል። በዛሬው ዕለትም በይቅርታ ከእስር ተፈቷል።